ልጆች የአስቱ ማስታወሻ የቀረኝ ብቸኛ ልጅ ኪሮ ብቻ። የልጄን አደራ ክብሮሜ ላንተ ሰጥቻለሁ። አባዬ እንዳስጨነቅኩ አውቃለሁ። ማን አልከኝ? አባ ምን ነው አባ ብለህ ሁለተኛ ጠራኛለህ ብዬ አስቤም ነበር። እንደሱ አትበል አባ። እንዳስከፋው አውቃለሁ። በጣም ይቅርታ። አንተ ምንም አላጠፋም። ሁሉም ጥፋት የኔ ነው። አባ እንደሱ አትበል። ሁላችንም አጥፍተን ነበር። እማዬ እኔ ከሰማሁ እንደማልረጋጋ ስላወቀች ነበር የደበቀች። አንተ ምንም አላጠፋ። ልጄ በጣም ነው የምወድህ። እሺ እኔም እወድሃለሁ አባ። እኛን ረሳችሁን እኮ። አቤት ልጄን ሳገኘው እናንተን ረሳኋቸው። እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። ቤተሰብ እኮ ምንም ቢሆን ቤተሰብ ነው። በቤተሰብ ውስጥ መሰበረኛ ብቻ ነው ብለን ካሰብን ለሌላኛችን ጸጸትና ብቸኝነትን እንደዚህ ስሜት እናጋባለን። አዎ ኪራይ፣ ሁላችንም አጥፍተናል። ስለዚህ ይቅር በለን። በፍጹም ከእናንተ የሆነ ምንም ጥፋት የለም። በቃ እግዚአብሔር የፈቀደውን ይሁን። እናቴን እያሰብን ህይወት ይቀጥላል። አሏሽ ልጄን ህይወቱን አበላሸው ብዬ በጣም ሰግቼ ነው። ጽናቴን አንድም ቀን እንዳትወቅሳት። የእኛን ፈቃድ ለመሙላት ስትል ነው ይህን ሁሉ የሆነችው። አባ እኔ እኮ ያለሷ ባዶ ነኝ። እንዴት እተዋታለሁ? ኑ እስኪ ተያያዙ። ልጄ በሀዘኑ በደስታ በማንኛውም ጊዜ እንዳትለያዩ አደራ። በጣም እንጂ ነጋሽ ደውዬለት ነበር እና ከኪራ ጋር አውርተናል አለኝ። ከምንም በላይ ደግሞ ደስተኛ ያደረገኝ ኪራና ጋሽ መሀል ምንም አይነት ክፍተት አለመፈጠሩ። በጣም ከዚህ በኋላ አንቺም ደስተኛ ነኝ። አዎ ከዚህ በኋላማ የምኖረው እኮ ለሱ ነው። ህይወት እኮ የምትኖሪላት ሰው ስትኖር ጣፋጭ ናት። በጣም እንጂ። ግን በሰርግሽ ቀን እንደዚህ መሆኑ አልከፋሽማ? ያው ከሞት የሚያመልጥ የለም። የሆነው ደግሞ ፈጣሪ ይሁን ያለው ነገር። ስማ ልክ ነሽ። ምንም ማድረግ አንችልም። አዎ በቃ እሱን ተይው፣ አሁን እንርሳው። እሺ ታውኩት። እና ሰኒ ብቻዋን ሳሎን ይህኔ ተናዳብናለች። እሱም ሊፋታኝ አልቻለም። ወዶ ይሆናል። አንተ ድምፅን ቀንስ። ምሩ እንዳትሰማባት። ቺት ያደረኩባት መስላት ተመትሎ አታጣመች እና በቃ ቃሻይ ጥቁር በጥቁር ምናችሁ ነው እመጣለሁ ብላችሁ እስካሁን የቆያችሁት? ኧረ ሰኒ ተረጋጊ። ብያሽ ነው። በጣም አርቆ ሀሳቢ ነው። እና ሌላ ተጠደ ነው የምትሸፍነኝ? ይሁንሽ ቺል ስታገባ ነው የከሳችሁ እንዳታስብ። ማነው ደግሞ እንደዛ ነው እንዴ? ማነው እንደዛ ነው? ማንም አይለኛል። ሩቅ ሳትሄጂ የማየ ራሱ ሳላስመዝናት ሄድኩኝ ያለሽ ስትቆጭ ነበር። ያው በወር ውስጥ ስንት ኪሎ እንደምትጨምር እንደምትቀንሽ ችግር ማድረግ ነው። ትቀልድብኛለህ። ምን ላድርግ ብለሽ ነው? ለቀልድ ነው የተፈጠርኩት። ለዛ እኮ አንተ የተፈጠርከው ማለት ነው። እኔ የምልሽ ሙሪ፣ ሰኒ ግን በጣም ተጎድታለች። እግሯን አሟታል። ትንሽ ሳትጎዳ አትቀርም። እኔ እኮ በእናትሽ ማይዛ አለቅም አለች። ክብሮ ማለት ብዛት አይደል? ብታይ ከሰዎች ጋር አይጥና ድመት ነው የሆኑት። ቀርቦ አልወደደውም። እያለችኝ ነው። እንደውም ለምን አልደውልላት? አይ ሙሪ ተኝታ እኮ እንዳትቀሰቅሻት። እድሜዋ ረጅም ነው። ስናነሳት ደወለች። ነበርኩ ማለት በስተርጅና ወለዱ ነበርኩ ስትለኝ ነው። ቆይ ሲጀመረ ምንድን ነው?
ክብሮ ምን ሊይዙት ነው መሰለኝ። ምግብ ካልበላው አልወጣም ብሏት እየሰራች ነው። ደውልሽ ውጣ በይው እኮ ነው ብትለኝ። ኧረ ይመችው። በቃ ሰው ማድረቅ ይወዳል አይደል? ወንዶች እኮ እንደዚህ ናቸው። ኧረ የጅምላ ጭፍጨፋ ወንዶች ብለሽ እንዳለ በአንድ ማጨት ትጨፈጭሽናለሽን? ይሻላል በጅምላ መጨፍጨፍ ይሻላል። ሻይጥ አንቺ ሴት ግድ የለሽም። እሺ ባይና ታዩ። ደህና ነኝ። አሁን ወደምትሄድበት ሂድ በእናትህ። ይኸው ምላስሽ ራሱ እኮ ተያይዟል። እና ምን አድርጊ ነው የምትለኝ? አሞሻል ማለት ነው። ይኸውልሽ ምናልባት ስትወድቂ ወይ ጭንቅላትሽን መቶሽ ሊሆን ይችላል። ግድ የለሽም ታዩ። በቃ ምግብን ሰጠዋ። አሁን ሂድልኝ። ኧረ ይሄ ጎመዘዘ ሻይሽን በገብስ ዳቦ አብለተሽኝ ደግሞ ምግብ አበላው ታያለሽ እንዴ? እሱም ሲበዛብህ ነው። አሁን ተወኝ እንድተኛበት። ይልቅ ተነሽ እንሂድ ሆስፒታል። ጭንቅላትሽን መታየት አለብሽ። እስካሁን ቆይቶ ነው የሚያመኝ ታዲያ? ቅድም ድንጋጤም ስለነበር ሊሆን ይችላል ያልተሰማሽ። በቃ ዝም ብለህ ሂድ። ምግብ አዝና ስበላይ። ቆይ ማን ለምንድን ነው የማትነግረኝ? ስንቴ ልንገርህ? ቅዱስ ነኝ አልኩ እኮ። ያው ስሜ መኖር ያልቻልኩ እርኩስ። ለምን እንደዛ እንደዚህ ሰክረህማ አልነግረህም። ይኸውልህ ነገ በዚህ ስልክ ደውልል። የምደውልል ለቅሶ ላይ እንድትመጣ? በፍጹም አይደለም፣ ግን አንድ ነገር ልለምንህ። ህይወት በጣም ከባድ ናት። በተለይ የምንወደውን ሰው ስናጣ፣ ከምንወደው ሰው ስንርቅ የምናደርገው የምንጨብጠው ይጠፋብናል። መንገድ ሁሉ ይጠፋብናል። ከየት እንደተነሳን የት እንደምንደርስ እናጣለን። እና ድራማ ቢሆንም እጅግ ልብ አንጠልጣይ ልብ አሳዛኝ ነገር ነው የተፈጠረው። ውድ ቤተሰቦቼ እናንተም እንግዲህ እንደወደዳችሁት አልጠራጠርም። የሚያሳዝን ነገር ሁላችንም ስናይ መቼም ያው የታወቀ ነው እና እውነት ነው። ለማን እንደምንኖር ሁሉ ግራ ይገባናል። ያልሆነ ውሳኔ፣ የማይጠቅመን ውሳኔ እንወስናለን። ለማንኛውም ከወደዳችሁት ላይክ ማድረጋችሁን አትርሱ። ህይወት እንደዚህ ናት።